የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁልኝ? ሰላም ናችሁ ሆይ? ዛሬ ደግሞ ብቅ ብዬላችኋለሁኝ ውድ ሀገሬ ልጆች። ስለምትከታተሉ ከልብ አመሰግናለሁ። ጥርምጥን ያለች ትንሽ ታሪክ ይዤላችሁ ቀርብ ያለሁኝ። ወደ ታሪኩ። ከዕለታት አንድ ቀን አንድ በኑሮ የደከሙ ደሃ ሰውዬ ለጉንፋን ህመም ማስታገሻ የሚሆን መድኃኒት ለመግዛት ወደ አንድ መድኃኒት ቤት ገቡ። በዚያኑ ቅጽበት አንድ በተሽከርካሪ ወንበር የሚሄድ ልጅ ወደ ውስጥ ገባና ለመድኃኒት ቤት ባለሙያዋ እመቤቴ የትኩሳት መድኃኒት ፈልጋለሁ አላት። ገንዘብ ተቀባይዋ ደሃውን ሰውዬ ልጁን እስከምታስተናግድ ድረስ በትህትና ታገሰኝ አለችው። ልጁም የያዘውን የተጨማደደ የገንዘብ ኖት ለሴትየዋ ሰጣት። ገንዘቡ ተቀባይዋ ብሩን መርምራ ከተመለከተች በኋላ ፊቷን አኮማተረች። አንተ ልጅ ይህ እኮ የውሸት ብር ነው አለችው በቁጣ ፊቷን አጨማዳ። ልጁ ደነገጠ። ሊሆን አይችልም፣ ዛሬ ጧት አንድ ሰውዬ ለእናቴ የሰጣት ነው፣ ያለኝም ይሄ ብቻ ነው ሲል ተማጸነ። አይሆንም፣ እንደዚህ አንሰራም ብላ ልጁን ተቆጣችው። ብሩ በትክክል አይደለም አለችው ልጁን እያለቀሰ። ልጁም አሁንም ይለምናት ጀመር። እሷ ግን ምንም እንኳን ልትለመነው ውጣ ከዚህ አንተ አታላይ ሌባ እያለች ልጁ ላይ ተወርድበት ጀመር። ተቀባዩም ድምጿን ከፍ አድርጋ ልጁ አንገቱን አቀርቅሮ በለሰለሰና በሚያሳዝን ድምፅ እናቴ እኮ በጣም ታማለች አላት። እሷም አዝናለሁ፣ ልረዳህ አልችልም አለችው። ይህን ሲሰማ የነበረው ድሃው ሰውዬ ወደ ሴትየዋ ጠጋለና እስቲ ይሄንን ገንዘብ ኖቱን አሳይኝ አላት። ብሩን ተቀብሎ ተመለከተው። ከዚያም ይህንን ሲሰማ የነበረው ድሃው ሰውዬ ወደ ሴትየዋ ጠጋለና እስቲ ገንዘቡን ኖቱን አሳይኝ አላት። የልጁን ብሩን ተቀብሎ ተመለከተው። ከዚያም በዘዴ ማንም ሳያየው በኪሱ በነበረው ብቸኛ ትክክለኛ ገንዘብ ቀየረውና መልሶ ሰጣት። እመቤቴ እስቲ እንደገናዩ መርምሪው፣ የተሳሳትሽ ይመስለኛል አላት። ገንዘብ ተቀባይዋ እንደገና ስትመረምረው ትክክለኛ ብር ሆኖ አገኘችው። ይሄኛው ትክክለኛ ነው፣ ቀደም በደንብ አላየሁት ይሆናል አለችና ለልጁ መድኃኒቱን ሰጠችው። ልጁ መድኃኒቱን ይዞ ሲሄድ ደሃው ሰውዬ ቀስ ብሎ ፊቱን አዙሮ ካሁን በኋላ መድኃኒት አያስፈልገኝም አለ ለራሱ። እያጉመተመተ ያለውን ብቸኛ ገንዘብ ለልጁ ሰጥቶታልና ባዶ እጁን ወጣ። ሁኔታውን ሁሉ ትከታተል የነበረች አንዲት ሴትዮ ግን በጸጥታ ተከተለችው። ሰውየውም ከከተማ ወጣ ባለ ድልድይ በታች ወዳለው መጠለያው ደረሰ። ከዚያም አንዲት በህመም የምትሰቃይ ትንሽ ልጁ ተኝታ ነበር። አባቷን ስታይ አባዬ በረደኝ እኮ መድኃኒቱን አመጣህ አለችው ልጅቱ ለአባቷ። እሱም አጠገቧ ተንበርክኮ በደካማ ፈገግታ ተመለከታት። አይ ገና አላመጣሁም ቀጠለና ምግብስ በልተሻል ሲል ጠየቃት ልጅቱን ሰውየው። ምግብስ በልተሻል አላት። አይ አባዬ አለችው። አብረን እንድንበላ እየጠበቅኩህ ነበረ። ዛሬ እኮ የልደቴ ቀን ነው። የልደቴ ቀን እንደሆነ አትርሳ አለችው። ድካም በተጨመረበት ድምፅ ድካም በተጫነው ድምፅ እነሱን ተከትላ የመጣችው ሴትዮ ወደፊት ጠጋለችና ጌታዬ መድኃኒት ቤቱ ያደረከውን ሁሉ አይቻለሁ። የራስህን ልጅ እንዲህ ታማ አንተም ችግር ላይ ነህ። ታዲያ ለምን ያለህን ብቸኛ ገንዘብ አሳልፈህ ለዚያ ልጅ ሰጥኸው ስትል ጠየቀችው። ሰውየውም
እንባ በተሞላ አይኖቹ ወደ ታች እያየ እውነትን ለመናገር ለምን እንዳደረግኩ አላውቅም፣ ነገር ግን ያንን ልጅ ሳይ አንድ ነገር በውስጤ የራሴ ልጅ ቢሆንስ እያልኩ አስጨነቀኝ። ለራሴ ልጅ የምመኘው ለዚህ ልጅ አደረግኩት አላት። ሴትየዋን በሰማችው ነገር ልቧ ተነካ። ስልክ የምትደውል መስላ ራቅ አለች። ከጥቂት ቆይታ በኋላ አንድ ትልቅ ኬክ ይዛ ተመለሰች። መልካም የልደት ቀን፣ እባካችሁ ይህንን ትንሽ ስጦታ ተቀበሉኝ፣ መጪዎቹ ቀናቶች ብሩህ ይሆናሉ አለቻቸውና በፍጥነት ሄደች። አባትና ልጅ ኬኩን ሲከፍቱት ግን ማመን አቃታቸው። በኬኩ ውስጥ $10,000 ተጠቅልሎ ነበረ። ሰውየውም በደስታ ስሜት ተውጦ እንባ እየተናነቀው ፈጣሪውን አመሰገነ። የራሳችንን ችግር ዋጥ አድርገን የሌሎቹን ችግር መድረስ እውነተኛ ሰውነት ነው። ዛሬ በቅንነት የዘራነው መልካም ነገር በበረከት አፍርቶ ይጠብቀናል። የሰው ልጅ ልቡ ሲራራ ፈጣሪ ደግሞ የጎደለውን ይሞላለት ዘንድ ይፈጥናል። ስለዚህ እጃችንን ባዶ ቢሆንም እንኳ ልባችንን ለሁሉም ለደግነት ክፍት እናድርገው። ለተቸገረ ፈጥኖ እንድረስ፣ ለታመመ ፈጥኖ እንድረስ። እህት ወንድሞቼ፣ ውድ ሀገሬ ልጆች ስለተከታተላችሁኝ ከልብ አመሰግናለሁኝ። ይሄ ታሪክ በጣም ልብ የሚነካ ታሪክ ነው። ውድ ሀገሬ ልጆች ካለን ላይ እናካፍል። ለታመመ ፈጥነን እንድረስ፣ ለተቸገረ ፈጥነን እንድረስ። እህት ወንድሞቼ የሰጠ ይሰጠዋል አይደለም የሚባለው? እህት ወንድሞቼ የተጨነቀችን ነፍስያ ስታዩ አትጨክኑ። የተቸገረን ሰው ስታዩ ባለን አቅም አንጨክን። እህት ወንድሞቼ ስለተከታተላችሁ ከልብ አመሰግናለሁ። ውድ ሀገሬ ልጆች አይዞሽ፣ በርቺ፣ ጠንክሪ የምትሉኝ እህት ወንድሞቼ ጀዛኩም አለ ከይር። እህት ወንድሞቼ አገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። ክፉን ነገር አላህ ያያዝልን። ወጥቶ ከመቅረት አላህ ይጠብቀን። ውድ ሀገሬ ልጆች በእስር ቤት በህመም በስቃይ በችግር በሀገር ላይ በስደት ላይ ያለውን ስቃይ መከራ ህመም አላህ ሱብሓነሁ ወተዓላ ፈረጃውን ያውርድልን። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ወሎ ላኮ መንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። ሰብስክራይብ ያደረጋችሁ ላይክ ሼር በማድረግ ቅንነታችሁን አሳዩኝ። ውድ ሀገሬ ልጆች፣ ውድ እህት ወንድሞቼ፣ ውድ ቤተሰቦቼ ወሎ ላኮ መንዛ ዩቲዩብ ቻናል የተለያዩ ስራዎችን ይዞ የሚቀርብ ቻናል ነው። እህት ወንድሞቼ ወሎ ላኮ መንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ውድ ሀገሬ ልጆች ሰብስክራይብ ያደረጋችሁ ላይክ ሼር በማድረግ ቅንነታችሁን አሳዩኝ። እህት ወንድሞቼ አገራችንን ሰላም አላህ ያድርግልን። ወጥቶ ከመቅረት አላህ ይጠብቀን። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ሰላማችሁ ብዝት ይበልልኝ። በያለንበት አላህ ይጠብቀን። በሰላም በደስታ ለሀገራችን ያብቃን። ቤተሰቦቻችን ጋር በሰላም ያገናኘን። ከናፈቅናቸው ከሚወዱን ከምንወዳቸው ቤተሰቦቻችን ጋር በሰላም አላህ ሱብሓነሁ ወተዓላ በደስታ በፍቅር በማገኘት አገራችንን ሰላም አድርጎ በሰላም ለሀገራችን ያብቃን። እህት ወንድሞቼ ከምንም በላይ ትልቁ ነገር ከምንም በላይ ጤና ነውና ጤናችንን አላህ ሱብሓነሁ ወተዓላ ጤናችንን ይስጠን። የሞላ ጤና ይስጠን፣ አይጉደልብን። በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ወሎ ላኮ መንዛ ዩቲዩብ ቻናልን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ።